የዚህ ከተማ ጉዳይ 1 ኪሎ ሜትር አስፋልት ኮንክሪት አስፋልት አልነበረውም። ይሄ ከተማ አሶሳ ከተማ 1 ኪሎ ሜትር ይሄ የነበረውን የሰርፌስ ትሪትመንት የሚባለው የአስፋልት አይነት ነው እዚህ ከተማ ላይ የነበረው። አሁን እየተሰራ ነው፣ አዲስ ነው እየተሰራ አዲስ ከተማ ነው እየሰራን ያለ ነው እንጂ የነበረ ከተማ የማላቅ አይደለም። ሌላ ዲፈረንስ ላይ ታየው ይችላል፣ ምክንያቱም እዚህ ስራ ስላልተሰራ ማለት ነው። ስራ ግን ማሲቭሊ ነው እየተሰራ ያለው። ሌሎች ወረት ነበራቸው፣ የሆነ ነገር ነበራቸው አሁን ያላቁት ያለው። እኛ ግን ከዜሮ ነው እየገነባን ያለ ነው። የሚቀጥሉ ጊዜ አሁን ያለው ጄኔሬሽን ደግሞ ይሄን ሰርቶ ይሄንን ደግሞ የሚቀጥለው ጄኔሬሽን ያላቁ እያዘመኑ የበለጠ እንዲሰሩበት ማድረግ ይቻላል። ስለዚህ በሌሎች በገጠር አካባቢ እየተሰሩ ያሉ ስራዎች ስፔሻሊ ደግሞ በራሳችን የተፈጥሮ ሀብት እንድንጠቀም ማሽን እዛ ማዕድን ቦታ ላይ ሲንቀሳቀስ ኮንትሮባንድ ነው ተብሎ ማሽኑ ተይዞ በፖሊስ ያሳደዱ በተለያየ ጸጥታ አካላት ያሳደዱ ሰዎች ይታሰሩ ነበር፣ ይቀሙ ነበር። ለውጡ በኋላስ ምንድነው ያደረገው? ወደ ህጋዊ መስመር እንዲመጡ ነው ያደረግነው። ከዛ ምንድነው የተደረገው? የሚመረተው የሚሰራ ሰው ማንንም ሰው ዝም ብሎ ያለ ፍቃድ መስራት የለበትም። ፍቃድ ሰጠን ተከታትለን ለአገራችንም ለክልሉን የገቢ ምንጭም ለአገራችን ኢኮኖሚ ድጋፍ እንዲሆን ለማድረግም ያስቻለ። ለምሳሌ ባንክ እንዲገባ ለማድረግ የሚመረተውን ወርቅ ባንክ እንዲገባ ከዚህ በፊት ይገመገም ነበር እንዴ? አይገመገምም፣ አይታወቅም። ሲፈልጉ ያስገባሉ፣ ሳይፈልጉ እንትን ይቀራል ማለት ነው። አሁን ይሄ ፕላትፎርም ይሄ ምቹ ሁኔታ ተፈጥሮ ህዝባችን በማህበር ተደራጅተው ህጋዊ ፍቃድ ወስደው የተለያዩ አነስተኛ ማሽኖች የተጠቀመ በግራም በግማሽ ግራም ሲናመርት የነበረውን ወርቅ በኪሎግራም ያመረትን አሁን ቅድም በተባለው ደግሞ ሲደመር ደግሞ በኩንታል እየተመረተ ለሀገራችን የኢኮኖሚ እድገት ከፍተኛ ድጋፍ ያደርግ። ይሄ በጣም ታሪካዊ የሆነ ሺፍት ነው። የለውጡ መንግስት ከፍተኛ ትኩረት ያደርግ ትምህርት በልጅነት እንደሚባለው ቅድመ መደበኛ ላይ ከፍተኛ ትኩረት እየተሰራ ነው ያለው። እዛ ልጆች ላይ ህፃናት ላይ ካልተሰራ ዩኒቨርሲቲ መግባት ከፍተኛ የትምህርት ተቋማት ጆይን ማድረግ ምንም ትርጉም የለውም፣ ሰርቲፊኬት ተቀብሎ መውጣት ካልሆነ በስተቀር ማለት ነው። ስለዚህ ይሄ ደግሞ ቤዚካሊ አሁን ያለውን የጥራት ችግር አሁን ዓለም እየፈለገው ያለው ተወዳዳሪ የሰው ኃይል ለማፍራት ከፍተኛ ይገዛ ያደርጋል ተብሎ ነው የሚጠበቀው። ከዚህ አኳያ ቅድመ መደበኛ ላይ ከፍተኛ ስራ እየተሰራ ነው ያለው። ኢቭን ተማሪዎችን የመጠነ መቋረጥ የመጠነ መድገም የትምህርት ጥራት ላይ ከፍተኛ ችግር የሚፈጥሩ ጉዳዮች በሚገባ ፕሮግራም በተለያዩ ፕሮግራሞች እየተደገፉ የበለጠ የትምህርት ጥራት ላይ ይሄን በቤኒሻንጉል ላይ በተጨባጭ እየሰራ ነው። በርካታ ትምህርት ቤቶች የሚገባ ፕሮግራም እየጀመሩ ነው ያሉ። ሌሎች የጥራት ጉዳዮች የግብአት ችግሮች አቅማችን በፈቀደ መጠን እያሟላን ያለበት ሁኔታ ነው ያለው። አቅማችን በፈቀደ መጠን አሁን ከዚህ ሙዚየም ቀጥሎ የምንገነባው የዲጂታል ላይብረሪ እዛ ላይ ልጆች ስለ ኤአይ እንዲማሩ እንዲፈላሰቡ ሶፍትዌር ዴቨሎፕ እንዲያደርጉ ተማሪዎች ብቻ ሳይሆን ወጣቶችን ጨምሮ እዛ ላይ ኤክሰርሳይዝ እንዲያደርጉ በፈጠራ ላይ እና ተወዳዳሪ ሆኖ በሳይንስ በቴክኖሎጂ ዘርፍ ላይ እየተላመዱ እንዲሄዱ ማድረግ ያስፈልጋል ማለት ነው። ይሄ ካልሆነ ቅድም በተባለው መንገድ እኛኛ አካባቢ ያሉ የሚማሩ ልጆች እንደ ሀገርም መወዳደር አይችልም። ዓለም ላይ የመጣ ያለውን የቴክኖሎጂ የኤአይ ጉዳዮች ሊሳተፉ አይችሉም ማለት ነው። ከዚህ አኳያ ይሄም እንደ መንግስት የተጀመሩ ስራዎች በተጨባጭ እየተሰሩ ነው ያሉ። አሁንም በሚቀጥሉት ጊዜያት መሰራት አለበት የሚል እሳቤ ነው ተይዞ ያለው ማለት ነው። ስለዚህ ሀብት እስካለን ድረስ በአንድ ነገር ላይ ትኩረት አናደርግም የሚል ነው የለውጡ መንግስት። በአንድ ጉዳይ ላይ ትኩረት አናደርግም፣ ሁሉ ጋር እየነካካን አገራችን ማበልጸግ አለብን። ስናበለጽገው ደግሞ አሁን ያለው ጄኔሬሽን ብቻ ሳይሆን የቀጣይ ጄኔሬሽን ተሳቢ ያደረገ ስራ መስራት አለብን። ከተለያዩ የፌደራል ተቋማት ሚኒስቴር መስሪያ ቤቶች ጋር ለዚህ ለወርቅ አምራቾችን 5 ቀን የቆየ ስልጠናዎች 3 ቀን የቆየ ስልጠናዎች እኛም ያዘጋጀናቸው በርካታ መድረኮች አሉ። ሌሎች አካላት ይሄንን ላያዩ ይችላሉ፣ ላይሳተፉ ይችላሉ። የሚመለከታቸው ሰዎች ግን እየተሳተፉ እንደሆነ ማየት ጠቃሚ ነው ማለት ነው። ሌሎች ቅድም በተባለው ከማዕድኑ ቀጥሎ ግብርና እኛም ከ3 ሚሊዮን ሄክታር በላይ በጣም ለግብርና ምቹ የሆነ መሬት ነው ያለን። በዚህ ላይ ቅድም በተባለው መንገድ በዚህ ለውጥ ጊዜ የተገኘው ስኬት ቀላል የሚወሰድ አይደለም። ከ18 ሚሊዮን ኩንታል ተነስተን ወደ 60 ሚሊዮን ኩንታል ነው የገባነው በዚህ አጭር ጊዜ ውስጥ። 18 ሚሊዮን ከለውጡ በፊት የነበረውም ቢሆን በአርሶ አደር ማሳ የሚመረት ምርት አይደለም። ያኔ የነበሩትን የአቅም የሌላቸው ኢንቨስተሮችም ጭምር ተሰብስቦ የሚያመርቱት ምርት ነው የነበረው እንጂ እኛ ህዝብ ቅድም በተባለው በወርቅ በተለያዩ ምክንያቶች በዚያ ላይ ነበረ ትኩረታቸው ግብርና ላይ ያን ያህል ፎከስ። አሁን በየትኛውም ዞን
በየትኛውም ወረዳ በቤኒሻንጉል ጉሙዝ ክልል ስትሄዱ የክላስተር ስራው የክላስተር እርሻዎች ታገኛላችሁ። የክላስተር እርሻዎች ይገኛሉ። የበቆሎ ክላስተር፣ የአኩሪ አተር ክላስተር፣ የሰሊጥ ክላስተር፣ የተለያዩ ክላስተሮች ይገኛሉ። ይሄ በአጭር ጊዜ ውስጥ የተገኘ ነው። ስለዚህ ግብርና ስንል እርሻ ብቻ አይደለም፣ ሌሎችም ዘርፎች የአሳው የሌሎችም ዘርፎች ስላሉ ስለዚህ የሚቀጥሉት የትልማችንም በዚህ ላይ የጀመርነውን መነሻ የበለጠ ማስፋት አለብን። ከዚህ አኳያ በክልሉ አሁን ከለውጡ በኋላ እየታየ ሁለንተናዊ የመንቀሳቀስ የቢዝነስ እንቅስቃሴዎች፣ የሰው እንቅስቃሴዎች፣ የልማት እንቅስቃሴዎች ተጠናክሮ በሚቀጥሉት ዓመታት ደግሞ ተጠናክሮ የሚቀጥልበት የሰው ኃይል ላይ ቅድም የተባለው የአመራር አቅም ግንባታ የሌሎች ደግሞ በሳይንስና ቴክኖሎጂ ላይ ወጣቶችን በጥራት እንዲማሩ የማድረግ ስራዎች የበለጠ ተጠናክሮ የሚቀጥሉበት ሁኔታዎች ይፈጠራሉ። በጣም አመሰግናለሁ።